በመካከለኛው ምስራቅ የተተኮሰ ሚሳኤል አዲስ አበባን ላይመታ ይችላል። ምናልባት ዛሬ ላይ በመካከለኛው ምስራቅ እየወረደ ያለ የቦምብ ናዳ አዲስ አበባን ላያሰጋት ይችላል። ይህ ማለት ግን በአንድም በሌላም መልኩ የኢትዮጵያውያንን ኑሮ ሊያመሰቃቅል የሚችል አንድ ትልቅ ዓለም አቀፍ ክስተት እየተከሰተ መሆኑን መገንዘብና ምናልባትም ከኢኮኖሚ ፈተና አልፎ የኢትዮጵያን ፖለቲከኞች የዲፕሎማሲ አጣብቂኝ ውስጥ ሊያስገባ የሚችል አዲስ የዓለም አቀፍ ስርዓቱን የሚያናጋ ዓለም አቀፍ ክስተት ተከስቷል። እንግዲህ ይህንን መነሻ በማድረግ ኢትዮጵያን ብሪፍ በዛሬው ልዩ መሰናዶ የእስራኤልና የአሜሪካ ጥምር ጦር በኢራን ላይ እየወሰዱት ያለው የወታደራዊ እርምጃ ለኢትዮጵያ ምን ማለት ነው፣ የኢራን ጦርነት ለኢትዮጵያ ምንዋ ነው በሚለው ጉዳይ ላይ ሀሳብ አንስተን ሀሳብ አስተያየት የምንሰጥና በአጭር ጊዜና በረጅም ጊዜ ሊያስከትል የሚችለውን የኢኮኖሚ የፖለቲካና የደህንነት አደጋዎች አንስተን የምናብራራ ነው የሚሆነው። ሰላም ጤና ይስጥልኝ ክቡራትና ክቡራን የፕሮግራማችን ተከታታዮች እንደምን አላችሁ? ይህ ኢትዮጵያን ብሪፍ ነው። ኢትዮጵያን ብሪፍ እንግዲህ በኢትዮጵያና በምስራቅ አፍሪካ የሚከሰቱ አዳዲስ የፖለቲካና የዲፕሎማሲ እንዲሁም የሰላምና ደህንነት ሁነቶችን እያነሳ ለአካባቢው ማህበረሰብ በተለይም ለኢትዮጵያውያን የብሪፎችን ወይም አጫጭር መግለጫዎችን እና አዳዲስ ትንታኔዎችን የሚያቀርብ ሚዛናዊና ገለልተኛ ሙያዊ ቻናል ነው። ስለዚህ እንግዲህ በዛሬው መሰናዶችንም የምናየው በኢራን ላይ እየተፈጠረ ያለውን ጦርነት ምን ሊያስከትል ይችላል የሚለውን አንስተን የምናብራራ ነው የሚሆነው። እንግዲህ እንደሚታወቀው ኢራን በመካከለኛው ምስራቅ ከፍተኛ የሆነ ተጽዕኖ የምታሳድር አገር ነች። ወታደራዊ አቅሟም የተጠናከረ በኢኮኖሚም እና በነዳጅ ሀብቷ ከፍተኛ ደረጃ ላይ የምትገኝ አገር ነች። እንግዲህ በተለይም በኢራንና በእስራኤል መካከል ፍጥጫዎቹ ከቀጠሉ 2 እና 3 አስርተ ዓመታትን አስቆጥረዋል። ከዚህ ባሻገር ከአሜሪካና ኢራን መካከል ያለውን ግንኙነት በተለይም የተለያዩ ማዕቀቦች እየተጣሉባት እንዲሁም ከኢራን የኑክሌር መርሃ ግብር ጋር ተያይዞ በአሜሪካ በኩል በኢራን ላይ ጫናዎች ሲደረጉ ቆይተዋል። ይህ ክስተት እንግዲህ አይሎ በ2024 አሜሪካ የመጀመሪያውን እርምጃ አሜሪካና እስራኤል ወስደው ነበር። እንዲሁም የኢራንን የኑክሌር ማብላያ ጣቢያዎች የአሜሪካ አየር ኃይል የደበደበበት ክስተት ነበረ። ከሰሞኑ ደግሞ እንግዲህ የኢራንን የኑክሌር መርሃ ግብር ለማስቆምና በዲፕሎማሲያዊ መንገድ ተጽዕኖ ለማሳደር ውይይቶች ሲደረጉ በተለይም በስዊዘርላንድ ጄኔቭ ውይይቶች ሲካሄዱ ቆይተዋል። ነገር ግን ይህ ውይይት እየተካሄደ ባለበትና ባልተጠናቀቀበት ሁኔታ አሜሪካና እስራኤል በተቀናጀ መልኩ እርምጃ መውሰድ ጀምረዋል። በእርግጥ ይህን እርምጃ የመውሰድ እቅድ የዲፕሎማሲ ውይይቱ ከመጀመሩ በፊት በእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁና በአሜሪካው ፕሬዚዳንት ዶናልድ ትራምፕ መካከል ስምምነት ላይ ተደርሶ እንደነበረ አሁን መግለጫዎች የወጡ ነው። ዞሮ ግን በዛሬው ልዩ ትኩረት ልናየው የወደድነው ይህ ጦርነት ለኢትዮጵያ ምንዋ ነው፣ እንዲሁ መካከለኛው ምስራቅ ላይ የተከሰተ ጦርነት ስለሆነ ኢትዮጵያን አያሰጋትም? ያሰጋታል ወይስ ይዞላት የሚመጣው ስድል ምንድን ነው የሚለውን አንስቶ ሙያዊ ማብራሪያ ሙያዊ ትንተናዎችን መስጠት ያስፈልጋል። ስለዚህ እንግዲህ በመጀመሪያ የግጭቱን አውድ መረዳት፣ የኢራን አጠቃላይ ቁመና ምን ይመስላል፣ እንዲሁ ትንሹ የምትንበረከክ ሀገር ናት ወይ የሚለውን ማንሳትና በተለይም የአሜሪካ የጦር ሰፈሮች በተለያዩ የመካከለኛው ምስራቅ አገራት የሚገኙ ከመሆናቸው ጋር ተያይዞ ከጦርነቱ መጀመር አስከትሎ እንግዲህ በእነዚህ የአሜሪካ የጦር ሰፈሮች ላይ የኢራን ሚሳይሎችም ወታደራዊ ድብደባዎችን እየፈጸሙ እንደሆነ ይታወቃል። በአሜሪካ በኩልም ከፍተኛ የኢራን ወታደራዊና ፖለቲካዊ መሪዎችን እየገደለች ነው። የሀገሪቱ ከፍተኛ እስላማዊ መሪም እንደተገደሉ የኢራን መንግስታዊ መገናኛ ብዙሃን አረጋግጠዋል። እንዲሁም ከአገሪቱ ከፍተኛ መሪ ከአልካምኒ በተጨማሪ ከፍተኛ የወታደራዊ መሪዎች የጦር ሚኒስትሩንና የደህንነት ከፍተኛ ሹሙን ጨምሮ በርካታ ባለስልጣናት እንደተገደሉ መረጃዎች እየወጡ ነው። ይህንን ተከትሎ ኢራንም በከፍተኛ ደረጃ የተለያዩ የእስራኤልና
አሜሪካ ወታደራዊ የጦር ሰፈሮችን እየደበደበች ነው። በተባበሩት አረብ ኤሚሬቶች፣ በሳውዲ አረቢያ፣ በዶሃ በተለያዩ አካባቢዎች ላይ እንግዲህ ድብደባዎች እየተካሄዱ ነው። እስራኤልና አሜሪካም በተቀናጀ መልኩ ጥቃታቸውን ቀጥለዋል። ይህ እንግዲህ አጠቃላይ የአካባቢው አሁን የተጀመረው ምናልባትም አሜሪካ በኢራን ላይ መንግስታዊ ለውጥ በመፍጠር አጠናቀቀዋለሁ ብላ የጀመረችው ጦርነት ፕሬዚዳንት ትራምፕም በቅርቡ እንደተናገሩት ከሰዓታት በፊት እንደተናገሩት ምናልባት ይህ እርምጃ ሊቀጥል የሚችል መሆኑን የሚያሳይ ነው። በርካታ የመካከለኛው ምስራቅ አካባቢ የአውሮፕላን በረራዎች ተስተጓጉለዋል። ስለዚህ አጠቃላይ የጦርነት አውዱ ይህን ይመስላል። ከዚህ ባሻገር ጦርነቱ በከፍተኛ ደረጃ ሊስፋፋና ሊጠናከር እንደሚችል የሚያሳዩ በርካታ መላምቶች አሉ። ምክንያቱም በኢራን በኩልም እስራኤልና አሜሪካ በታሪካቸው አይተውት የማያውቁትን መሳሪያ እናሳያቸዋለን፣ በከፍተኛ ደረጃ እንደበድባቸዋለን የሚሉ መግለጫዎች እየወጡ ነው። ስለዚህ ይህንን ጠቅልል አድርገን ስናየው እንግዲህ መካከለኛው ምስራቅ ላይ የተፈጠረው በተለይም ይህ መካከለኛው ምስራቅ ጠቅልል አድርገን ስናየው ከፍተኛ የሆነ የባህር መርከቦች መተላለፊያ እንዲሁም የነዳጅ ሀብት የሚገኝበት አካባቢ ነው። ስለዚህ አጠቃላይ ኢራን የምትቆጣጠረው የሄርሙዝ የባህር ወሽመጥን ጨምሮ ሌሎች በርካታ የአካባቢው የወታደር የነዳጅና የመርከብ መተላለፊያ ቦታዎች ላይ ከፍተኛ ስጋት መደቀኑን ነው የሚያሳየው። ስለዚህ ይህንን ጠቅላላ አድርገን ስናየው በኢትዮጵያ ላይ ምን አይነት ተጽዕኖ ሊያደርስ ይችላል የሚለውን ዘርዘር አድርጎ መመልከት ያስፈልጋል። በመጀመሪያ ደረጃ የሚያስከትለው ኢኮኖሚያዊ ተጽዕኖ ነው። ይህ ኢኮኖሚያዊ ተጽዕኖ በኢትዮጵያ ላይ በተለይም በምግብ ዋጋ እና በምግብ ዋጋ መናር እንዲሁም የዋጋ ግሽበቱ አሁን ካለበት ደረጃ በከፍተኛ ደረጃ እንዲንር ሊያደርገው ይችላል። እንዲሁም የነዳጅ አቅርቦት ሰንሰለቱ የመስተጓጎል አደጋ ሊያጋጥመው ስለሚችል ኢትዮጵያ በከፍተኛ ደረጃ የነዳጅ ዋጋ ሊያሻቅብ እንደሚችል መገመት አያዳግትም። ስለዚህ ኢኮኖሚያዊ ጉዳቱን አንስተን ስናይ በዋናነት በመጀመሪያ የሚመጣው የነዳጅ ዋጋ ማሻቀብና የዋጋ ንረት መከሰት ነው የሚሆነው። እንግዲህ ኢትዮጵያ ሁሉንም የነዳጅ ምርቶቿ ከውጭ ሀገራት የምታስገባ የነዳጅ ጥገኛ ሀገር እንደሆነች ይታወቃል። በርካታ ነገሮች የሀገሪቱ በርካታ እንቅስቃሴዎች ከነዳጅ ጋር የተሳሰሩ ከመሆናቸው ጋር ተያይዞ የዋጋ ግሽበቱ ሊያሻቅብ እንደሚችል መገመት አያዳግትም። ይህ የሚሆነው ግን የነዳጅ ምርት መስተጓጎልና የባህር ትራንስፖርት ስርዓቱ መናጋት ካጋጠመው ይህ በኢትዮጵያ ላይ ከፍተኛ የሆነ የኢኮኖሚ ጫና ሊያመጣ የሚችል እንዲሁም የዋጋ ግሽበቱን ሊያባብስ የሚችል አደገኛ ክስተት እየመጣ እንደሆነ መገንዘብ ያስፈልጋል። ስለዚህ ኢትዮጵያ በአሁኑ ወቅት በተለይም የመንግስት ይፋ ያደረገው የማክሮ ኢኮኖሚ ማሻሻያ ፕሮግራም ሀገሪቱ በዚህ ፕሮግራም ውስጥ እየተጓዘች ከመሆኑ ጋር ተያይዞ በዚህ ወቅት ከነዳጅ ጋርና ከባህር መርከብ መተላለፊያ ሰንሰለት ጉዳት መድረስ ጋር ተያይዞ የኢትዮጵያን ኢኮኖሚ ሊፈትን የሚችል አደገኛ ዓለም አቀፍ ክስተት መሆኑን ነው የሚያሳየው። ሌላው የባህር ንግድ መስመር መስተጓጎል ነው። ስለዚህ እንደ ሆርሙዝ አይነት የባህር ወሽመጥ ባሉ ቁልፍ የባህር መስመር መተላለፊያ አካባቢዎች ላይ በሚከሰተው መስተጓጎልና መዘግየት ከፍተኛ የሆነ አለመረጋጋት እንደሚከሰት መገመት አያዳግትም። ሌላው ኢትዮጵያን ሊያጋጥማት የሚችለው አደጋ የባህር መስመር መተላለፊያዎች ላይ ሊከሰት የሚችል መስተጓጎልና መሰናክል ነው። እንግዲህ ኢትዮጵያ ከመካከለኛው ምስራቅ ጋር በድንበር ባትገናኝም አብዛኛው የንግድ መተላለፊያዋ ቀይ ባህር ላይ የተወሰነ ስለሆነ በዚህ አካባቢ በተለይም በመካከለኛው ምስራቅ ላይ የተከሰተው አዲስ ጦርነት ወይም ይህ አዲስ ግጭት ወደ ሙሉ በሙሉ ወታደራዊ ግጭት ወደ ወታደራዊ ጦርነት ካመራ በቀይ ባህር በኩል የሚደረጉ የኢትዮጵያ የወጭና ገቢ ንግዶች ላይ ከፍተኛ አደጋ የሚደቅን ሁነት እንደተፈጠረ የቀይ ባህር መተላለፊያ መስመር አደጋ ውስጥ የሚገባበት ክስተት እየመጣ እንደሆነ መገንዘብ ያስፈልጋል። ስለዚህ እንግዲህ በዚህ አካባቢ በሚከሰተው በባህር መተላለፊያዎች አካባቢ ላይ በሚከሰተው አደጋ የመርከቦች ኢንሹራንስ ዋጋ
ሊጨምር ይችላል። ይህ ደግሞ ኢትዮጵያ ወደ ውጭ ሀገራት በምትልካቸውም ሆነ ወደ ሀገር ውስጥ በምታስገባቸው ምርቶች ላይ ከፍተኛ የሆነ የዋጋ ጭማሪ ይስተዋላል። ይህ በዚህ ሳይወሰን ወደ ሀገር ውስጥ የምታስገባቸውም ሆነ ወደ ውጭ የምትልካቸው ምርቶቿ የመዘግየት፣ የመበላሸት እና ተያያዥ አደጋዎችም ሊያጋጥሟት እንደሚችሉ መገንዘብ አያዳግትም። እንዲሁም የሀገሪቱ ወደ ውጭ ሀገር የምትልከው የወጭ ምርት ተወዳዳሪነት መቀነስ አደጋ ሊያጋጥመው ይችላል። ስለዚህ ኢትዮጵያ የራሷ ባህር በር የሌላት ወደብ አልባ ሀገር ከመሆኗ ጋር ተያይዞ በመርከብ ደህንነት ላይ የሚከሰት ቀውስ ሆነ አለመረጋጋት በኢትዮጵያ ኢኮኖሚ፣ በሀገር ውስጥ ኢኮኖሚ ላይ የሚያሳድረው ጫና ጠንካራ ነው። ሌላው ኢትዮጵያ ሊያጋጥማት የሚችለው የዲፕሎማሲ ጫና ነው። እንግዲህ እንደሚታወቀው ኢትዮጵያ ከአሜሪካ ጋር የጸጥታና የንግድ ጠንካራ ግንኙነት ያላት ሀገር እንደሆነ ይታወቃል። ነገር ግን ከኢራንም ጋር ቀጥተኛ የሆነ ዲፕሎማሲያዊ ግንኙነት ያላት በተለያዩ ወቅቶች በመሪዎች ደረጃ የዲፕሎማሲያዊ ግንኙነት ትብብሮች የተጠናከሩበትና የዲፕሎማሲያዊ ግንኙነቱን ለማጠናከር በመሪ ደረጃ የሁለቱ አገራት ከፍተኛ የስራ ኃላፊዎች የጉብኝት መለዋወጥ ያደረጉበት ክስተት እንዳለ ይታወቃል። ስለዚህ ጦርነቱ ተፋፍሞ የሚቀጥል ከሆነ ኢትዮጵያ ከሁለቱ አንዱን ምረጭ የሚል ጫና ሊደርስባት ይችላል። ስለዚህ የኢትዮጵያ የዲፕሎማሲ ሚዛን ተግዳሮት ሊገጥመው እንደሚችል ከወዲሁ መገንዘብ ያስፈልጋል። ስለዚህ ኢትዮጵያ በእርዳታ፣ በደህንነት ትብብር ወይም በኢንቨስትመንት ፍሰት ላይ ከፍተኛ የሆነ አደጋ ሊጋረጥባት እንደሚችል ከወዲሁ መገመት አያዳግትም። ስለዚህ ይህ ክስተት የኢትዮጵያን ነባሩን የዲፕሎማሲ ወይም የትራዲሽናል ዲፕሎማሲ ፕራክቲሷን ነን አላይድ የሆነውን ከየትኛውም ወገን ያለመወገን የሚለውን የዲፕሎማሲ መርኋን ሊጻረር የሚችል አዲስ ክስተት እየመጣ እንደሆነ መገንዘብ ያስፈልጋል። ይህ ግጭት ከመካከለኛው ምስራቅ አልፎ ወደ ቀይ ባህር አካባቢ የሚስፋፋ ከሆነ እንግዲህ የአፍሪካው ቀንድ የጂኦፖለቲካል ኮምፒቲሽን ትልቅ የሆነ የጂኦፖለቲካ ኮምፒቲሽን እና የስትራቴጂ ውጥረት ሊከሰትበት ይችላል። ስለዚህ በቀይ ባህር ውስጥ በቀይ ባህር አካባቢ ከፍተኛ የሆነ ወታደራዊ ፍጥጫ ሊከሰት ይችላል። ይህ ደግሞ በባህር ትራንስፖርት፣ በመርከቦች እንቅስቃሴና ተያያዥ ጉዳዮች ላይ አደጋን የመደቀን እድሉ ከፍተኛ ነው። እንዲሁም በአካባቢው ሀገራት እነዚህ መካከለኛና ከፍተኛ ፓወር የምንላቸው ሚድል ኤንድ ሱፐር ፓወር የምንላቸው አካላት በከፍተኛ ደረጃ መጨመር፣ ፉክክሩ ከፍ ብሎ መታየት፣ ማየል ሊታይ ይችላል። ይህም በኢትዮጵያ ብሔራዊ ደህንነት ላይ አደጋ ሊደቅን ይችላል። በብሔራዊ ጥቅሟ ላይ መሰናክል የሚፈጥሩ አዳዲስ ክስተቶች ሊከሰቱ ይችላሉ። በዚህ ኢትዮጵያ በአፍሪካ ቀንድ ውስጥ ያላትን የማዕከላዊ ወይም ሴንትራል የሆነ የፖለቲካ፣ የዲፕሎማሲ፣ የኢኮኖሚ ሚና ሊያናጋ የሚችል ክስተት እየመጣ እንደሆነም መገንዘብ ያስፈልጋል። እንግዲህ ይህ ጦርነት በአካባቢው ይዞት እየመጣው ያለውን ጫና ከማብራራት ባሻገር ሌላስ ምን ሊያመጣ የሚችሉ እነዚህ ቀውሶች ለኢትዮጵያ ሊፈጥሩት የሚችሉ እድሎች ምንድናቸው የሚለውን ደግሞ ማየት ያስፈልጋል። አንደኛ ኢትዮጵያ አሁንም ቢሆን ገለልተኛ የአፍሪካ የዲፕሎማሲ አንከር ወይም ገለልተኛ የአፍሪካ የዲፕሎማሲ ተዋናይ ሆኖ መቀጠል ያስፈልጋታል። ይህም አገሪቱ ወደፊት የሚኖራትን ገጽታ አስጠብቆ ለመቀጠል የገለልተኝነት ሚናን መጫወት በእጅጉ የሚያስፈልግበት ጊዜ ላይ ነው የምትገኘው። ሌላው ሁለተኛው እንግዲህ ኢትዮጵያ ሶስተኛዋ ዓለም አቀፍ የዲፕሎማሲ ከተማ እንደመሆኗ አዲስ አበባ ማለቴ ነው የአፍሪካ ህብረት፣ የተባበሩት መንግስታትና ሌሎች ዓለም አቀፍ ተቋማትን የምታስተናግድ በተባበሩት መንግስታት ድርጅትም ቀዳሚ መስራች አገር እንደመሆኗ እነዚህ ባለብዙ ወገን የዲፕሎማሲ ስርዓት የሚተገበርባቸው ድርጅቶች ውስጥ
በሚኖራት ተሳትፎ እነዚህ ባለብዙ ወገን የዲፕሎማሲ መስኮች በመካከለኛው ምስራቅ የተከሰተውን የጦርነት እንቅስቃሴ ለማስቆም ይችሉ ዘንድ ኢትዮጵያም እንዳንድ ሀገር የራሷን ተሳትፎ ማድረግ እነዚህ ባለብዙ ወገን ወይም እነዚህ ዓለም አቀፍ ተቋማት ሀገራቱን የማደራደርና የጦርነት ሂደቱ ተቋርጦ በዲፕሎማሲያዊ መንገድ ችግሮች የሚፈቱበትን መንገድ ለማመቻቸት በሚደረገው ጥረት ውስጥ የራሷን ሚና መጫወት ይኖርባታል። ሌላው እንግዲህ ኢትዮጵያ የነዳጅ ጥገኛ የሆነች ሀገር ነች። እንደዚህ አይነት ዓለም አቀፍ የፖለቲካ ቀውሶች፣ ዓለም አቀፍ ወታደራዊ ፍጥጫዎች አዲስ አስተሳሰብ፣ አዲስ ተግባራዊ እንቅስቃሴ እንድትጀምር እድል የሚከፍትላት ነው የሚሆነው። እንግዲህ እንደሚታወቀው ኢትዮጵያ ለታዳሽ ኢነርጂ ዘርፍ ትኩረት ከሰጠች ሰነባብታለች። ለዚህም እንደ ህዳሴው ግድብና ሌሎች ተያያዥ የታዳሽ ኢነርጂ አቅርቦትን የማስፋፋት ዘርፍ እየተንቀሳቀሰች እንደሆነ ይታወቃል። ነገር ግን በማንኛውም ወቅት የነዳጅ አቅርቦት ሊስተጓጎል እንደሚችል ታሳቢ አድርጎ እነዚህን የታዳሽ ኢነርጂ ዘርፍ የማስፋፋት እና የማብዛት እንቅስቃሴ ውስጥ መግባት እንዳለባት፣ ታዳሽ ኢነርጂን የኢትዮጵያ የብሔራዊ ደህንነት ዋስትና አድርጎ የመውሰድ ሚና ማጠናከርና ማጎልበት ይጠበቅባታል። ጠቅላላ አድርገን ስናየው በአሜሪካና በእስራኤል ትብብር የተነሳው የኢራን ጥቃት በቀጥታ ኢትዮጵያን በተለይም በቦምብ ላይ ደበድባት በቀጥታ በጦርነቱ ላይ ያሳትፋት ይችላል። ነገር ግን በተዘዋዋሪ የኢኮኖሚ የዲፕሎማሲና ማህበራዊ ቀውሶችን እንድታስተናግድ የሚያስገድዳት እውነት ነው። ስለዚህ ኢትዮጵያ እነዚህን ዓለም አቀፍ ፈተናዎች፣ ዓለም አቀፍ ተጽዕኖዎች ለመቋቋም ጠንካራ ኢኮኖሚ መገንባት፣ ስትራቴጂካዊ ገለልተኝነትን የዲፕሎማሲ አማራጭ አድርጎ መውሰድ፣ የኢነርጂ ነጻነቷን ማረጋገጥ፣ የተለያዩ የታዳሽ ኢነርጂ ዘርፍ አቅርቦቶችን ማስፋትና ማጎልበት ይጠበቅባታል። እንዲሁም በአካባቢው ያለውን የጸጥታ ሁኔታ፣ የአካባቢውን የጂኦፖለቲካ አስተላለፍ በቅርበት መከታተል፣ መተንተን፣ ለኢትዮጵያ ግልጽና ድርስ አደጋ እያደረሰ ስለመሆን አለመሆኑ መረዳት፣ እንዲሁም መውጫ መንገዱን ማዘጋጀት የሚጠይቅባት ጊዜ ላይ ነው ያለነው። ስለዚህ የመካከለኛው ምስራቅ ጦርነት መካከለኛው ምስራቅ ላይ እየተፈጠረ ያለው ቀውስ ጂኦፖለቲካ ብቻ አይደለም። ይህ ዓለም አቀፍ አለመረጋጋት የአፍሪካን በተለይም የምስራቅ አፍሪካን በተለይም የኢትዮጵያን የፖሊሲ አማራጭ ወደ የትኛው መንገድ ሊወስደው እንደሚችል እንዴት እንደሚቀርጸው መረዳትና መገንዘብ ያስፈልጋል። እንግዲህ ኢትዮጵያን ብሪፍ ነገሮችን በዚህ መልኩ ተገንዝቦታል። ሌሎች አማራጮች፣ ሌሎች ምልከታዎች ሊኖሩ እንደሚችሉ እንገነዘባለን። ኢትዮጵያን ብሪፍ በዚህ መንገድ ተረድቶታል። ፕሮግራማችንን እስከ ፍጻሜው ድረስ ስለተከታተላችሁ ከልብ እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። እንግዲህ በዚህ ፕሮግራም አዳዲስ መረጃዎችን፣ አዳዲስ ሀሳቦችን፣ አዳዲስ ምልከታዎችን እያገኛችሁ ከሆነ ኢትዮጵያን ብሪፍን ሰብስክራይብ እንድታደርጉ፣ ላይክ እንድታደርጉ፣ አስተያየትና ሀሳባችሁን እንድትሰጡ ጥሪያችንን እናቀርባለን። እንግዲህ ኢትዮጵያን ብሪፍ ነገሮችን ከዜናዎች ከጩኸቶች ባሻገር ሚዛናዊ በሆነ አቀራረብ በግልጽ ቋንቋ እያነሳ ለኢትዮጵያውያን እንዲሁም ለአካባቢው ማህበረሰቦች ግንዛቤ የሚፈጥር ሙያዊ ቻናል ነው። እኛ በኢትዮጵያን ብሪፍ ዜናን አንደግምም። ነገር ግን ከዜናዎች ባሻገር ያሉ እውነቶችን እያነሳን እናብራራለን፣ እንተነትናለን፣ ለማህበረሰባችን ግንዛቤ እንፈጥራለን። ስለዚህ የፕሮግራም ለኛ አዳዲስ እውቀቶችን የሚያስጨብጥ በመረጃ የበለጸገ በአዳዲስ አስተሳሰብ የዳበረ ነው ብላችሁ የምታምኑ ከሆነ አሁንም በድጋሚ ፕሮግራማችንን ላይክ እንድታደርጉ፣ ሼር እንድታደርጉ እንዲሁም ቻናላችንን ሰብስክራይብ እንድታደርጉ ጥሪ እናቀርባለን። እስከ ቀጣዩ የኢትዮጵያን ብሪፍ ድረስ ሰላም በያላችሁበት ይሁን። እንግዲህ በመካከለኛው ምስራቅ አካባቢ ላላችሁ ኢትዮጵያውያን እንዲሁም ለአካባቢው ማህበረሰብ በሙሉ እንግዲህ ፈጣሪ ከእንደዚህ አይነት አደጋ እንዲጠብቃችሁ፣ ምንም አይነት ፈተና፣ ምንም አይነት ጉዳት ሳይደርስባችሁ ይህንን የፈተና ወቅት ታልፉት ዘንድ ምኞታችን ነው። እንግዲህ
በተባበሩት አረብ ኤምሬት፣ በሳውዲ አረቢያ፣ በተለያዩ በባህሬን፣ በኢራቅ፣ በተለያዩ አካባቢዎች እንግዲህ ኢትዮጵያውያን ሊኖሩ ይችላሉ፣ ኤርትራውያንም ሊኖሩ ይችላሉ። ዞሮ ዞሮ ራሳችሁን ጠብቃችሁ ይህንን ወቅት ታልፎት ዘንድ ጸሎታችን ነው። በያላችሁበት ሰላም ለእናንተ ይሁን። በያላችሁበት ፈጣሪ ይጠብቃችሁ። እንግዲህ በዛሬው ትኩረታችን ለማየትና ለማብራራት የሞከርነው ይህ ጦርነት ኢትዮጵያን በምን መልኩ ይጎዳታል፣ በምን መልኩ ይነካታል፣ በምን መልኩ ይጠቅማታል የሚለውን ነገር ነው። ዞሮ ዞሮ የትኛውም ሀገር የሚጠቀመው ከሰላም ነው። በዚህ ቀጠና ሰላም ይመጣ ዘንድ ጥልቅ ምኞታችንን፣ ጥልቅ ፍላጎታችንን እንገልጻለን፣ እንጸልያለን። እንግዲህ ሁላችንም እንዳቅማችን ለዓለም ለሰው ልጆች ሁሉ ሰላም ይሆን ዘንድ እንመኛለን። ሰላም ኢትዮጵያውያን በያላችሁበት ሰላም ለእናንተ ይሁን። እንግዲህ ፕሮግራማችንን ከወደዳችሁት የኢትዮጵያን ብሪፍ የሚዲያ ቻናልን ሰብስክራይብ እንድታደርጉ በድጋሚ ጥሪ እናቀርባለን። እስከ ቀጣዩ የኢትዮጵያን ብሪፍ ድረስ ሰላም በያላችሁበት ሰላም ለእናንተ ይሁን።